የሚስት ለቅሶ ያለበት ባል ተስፋ ይቁረጥ አይሳካለትም የእናት ለቅሶ እንዳለበት ልጅ ነው አይሳካለትም والله እንዲቹ ሐያቱ እንደተደበሰበሰ እንዲቹ እዛቹ እንደተንከባለለ አፈር እየላሰ የተነሳ የወደቀ የተነሳ ይኖራል وهكذا لا يتغير ولا يوفق لتوفيق الله عز وجل የትኛውንም መልካም የሆነ ነገር አያገኝም የሚስት ለቅሶ ያለበት وكذلك ሁለተኛው ምስኪን የቲሞችን ጉዳይ ተጠንቀቁ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ ኢዘን የምስኪንን በደልና የሚስትን በደል የቂያማ ለታ አላህ ዳኛ እነዛ ተበዳዮች ከሳሽ እኔ ደግሞ ጠበቃ ሆኜ ነው መቆመው ተጠንቀቁ ሰለዋቱ ረቢ ወሰላሙ ዐለይሂ ከምና የተጠነቀቅ ስንታችን እንጠነቀቃለን ያ ጀማ ክብደት ውስጥ ገብቶናል ደካማ ስለሆነች እጅህ ላይ ስላለች ስለምታስተዳድራት አንተ ባልነህና الرجال قوامون على النساء እምትለዋን የቁርአን አያ ጃሂሉም ሁላ አፍዟታልና ዓሊፍንም ማኩላ الرجال قوامون على النساء እምትለዋን አያ አፍዟታል ለነብስያው ስለተመቸቹ ወንዶች በሴቶች ላይ የበላይ ናቸው ተቆጣጣሪ ናቸው አስተዳዳሪ ናቸው ገራፊ ናቸው ደብዳቢ ናቸው ብሎ ስለተገነዘበ ነው እንደዛ አይደለም የቁርአኑ አያ የሚለው وبما انفقوا من اموالهم قوامነት በማስተዳደሩ ነው የሚያስፈልጋትን ነገር በማሟላቱ ነው እንዳትሳሳት በመመለሱ በመምከሩ ኢላ አኺሪ ወንድ ሆነ አስተዳዳሪ ኃላፊነት ይሄ ዲሲሽን ሜከር የሆንክ ሰው ማንነት ማለት በቃ ህይወት ላይ የምትወስነው አንተ ነህ ስትወስነው ግን በጉልበት ሳይሆን አማክራሃት ተማምናችሁበት ግን የምትወስነው አንተ ነህ